ያችን ጨዋታ ያ ይገርምሃል ሀብት እንዳመጣለች ተብሎ ይታመናል። ይችኛዋን ይቺ ነች ትዘፈዝፍ ዓለም ራሷ አንተን ትረሳለች ግን ዓለም ሚስትህ ሆነች። አጃምና ወደጀሽ ነበረ አይ ወደጀሽ ነበረ። የምንገኘው ሱባደን ነው። እንደምትመለከቱት መልካም ምድሩ በጣም ነው የሚያምረው ግን አድካሚ ነው። እዚህ ስትመጣ አንተ ብቻ አይደለም አረምህን የምትረሳት ዓለም ራሷ አንተን ትረሳለች ግን ዓለም ሚስትህ ሆነች ነው። ተመለከቱት እንግዲህ ይህ ሉል ይባላል። ሉል ጓደኛዬ የተለያዩ የኢትዮጵያ አካባቢዎችን በማስጎብኘት እንግዲህ ይታወቃል። በጣም አሪፍ አስጎብኚ ነው እና ሌላ ጊዜ ስትፈልጉ እናንተም አድራሻውን እንግዲህ ከስር እንደዚህ በሚያስቀምጥላችሁ ቦታ ላይ ደውላችሁ ማግኘት ትችላላችሁ። እንግዲህ ከሰባት ፓርኮች ውስጥ ኢትዮጵያ ውስጥ ከሚገኙ 7 ፓርኮች ውስጥ እንግዲህ ወደ አንዱ ነው እየገባ ነው ያለነውና በጣም ደስ የሚል ቦታ ነው ያለነው። ትወዱታላችሁ። አጃምና ወደጀሽ ነበረ አይ ወደጀሽ ነበረ ዘንድሮም ብዙብኝ ሳይሻለኝ ቀረ አይ ሳይሻለኝ ቀረ ወይኔ ጭቃው ይራ ኦሊ ዱብ ያለብህ እንዴ እርሳው እዚህ ከመጣ በስማ ምንም ነው የምትረሳው። መድኃኒዓለም አካሄድ ሁሉ ነው የሚጠፋብህ። አይዞን ስማ እንዴ ላትበላት አደረግን እኮ ምን ተሰማ እስኪ ዛሬ እስኪ ና የምር ዞረህ ነዋ ታፍራለህ እንዴ ካሜራ ዞረህ እስኪ ምን ተሰማ this first even the fresh air ዘፈን ትወዳለህ እንዴ በደንብ ነው የማን ዘፈን ትፈልግ የፈለከው እስኪ ከዚህ ቫይብ ጋር የሚሄደው ቅድም ዘፈን የማን እንደሆነ ታውቂያለሽ ግን
አታውቅም? ቴዎድሮስ ታደሰ ይባላል። አምናና ካቻምና ወደጀሽ ነበረ አሄ ወደጀሽ ነበረ ዘንድሮም ብዙብኝ ሳይሻለኝ ቀረ አሄ ሳይሻለኝ ቀረ ኦይ በናፍቆት እንትን ያስፈልገዋል። በእናትህ ወኔ ና የምትመለከተው መጽሐፍ በአዚዝ አህመድ ነው የተጻፈውና 7 ብሔራዊ ፓርኮችን ይዟል ስለ መጽሐፉና ይህ መጽሐፍ ከ7 ከተጻፉት ብሔራዊ ፓርኮች ውስጥ ወደ አንዱ ወደ ሆነው ብሔራዊ ፓርክ ነው እየገባ ነው ያለ ነው። በጣም አሪፍ መጽሐፍ ነው። አዚዝ አህመድ በዚህ አጋጣሚ ልናመሰግነው ይገባል። ምክንያቱም ቅርስ ነው፣ መጽሐፍ ብቻ አይደለም፣ ይሄ ቅርስ ነው። እነዛ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ አብዬ አሁ ኢትዮጵያ ትቅደም ትቅደም አቡ ነው ቅድም 5 ኪሎ ሜትር ነው ስንገባ የነበረው። እንግዲህ ፏፏቴውን እየሰማ ነው አይደለም? በዚህ እንግዲህ ፏፏቴው አለ ተብለን ነው እየሄድን ያለ ነው። እንደምትመለከቱት አራሽ ገበሬ መስለናል። ጫማችን ቦክቷል። አንቺ ግን በምንድን ነው እየሄድሽ ያለሽው? እግዚአብሔር ነው አንቺ ደህና ነው። እንዲህ እያልን ነው እየሄድሽ ወደ ወተርፑሉ እየተጠጋን ያለ ነው። ይሰማኛል ቪው ወንዙን ያገኘሁት ከፍል አይደል? ዮ ብሮ እንግዲህ እያየ ነው። ግን አንተ ምን ተሰማ ዛሬ? ደስ አይደል? እስቲ ማስከባችን አይደል? እንዴ እኔ የምለው ሉሌ ይሄ ነገር ራሱ ይሄኛው ነው። እግዚአብሔር ነው ራሱ ነው። አይገርምም? እርግጠኛ? አዎ ይሄው ነቅላቴው አልጌ እኮ ነው ላይ የሚወጣ አይደል? ስማ ያ እንትን ነው የባህር ዳሩ ልጅ ቢኖር ማለት ነው ምን ይላል? አይ እሱማ ቢኖር እዚህ ጋር የምትለቅመው ሁሉ የኪንታሮት መድኃኒት ነው፣ የእንትን መድኃኒት ነው። ባይዘው አንድ ነገር ለምን አላሳየም? ቆይ አንድ እዚህ ጋር የምን እጽዋት እንደሆነች ላሳያችሁ። ና ላሳይ። እንትን እጽዋት አያት? ይገርምሃል? ሀብትን ታመጣለች ተብሎ ይታመናል። ይችኛዋን ይቺ ነች። ትዘፈዝፋታል በውሃ ከዛ በፈላ ውሃ እንደገና ታጥባታለህ። ብለ ይሰክሱብናል እኮ እግዚአብሔር እንዴ ና ይሄ ምን እንደሚባል የሚነግረኝ አለ እግዚአብሔር። ይሄ ምን እንደሚባል አይደለም በእኛ ሀገራችን ይሄ ምን ይባላል? ይሄ አረ ያቦ አይፈስ ነው የሚባለው። ያቦ አይፈስ ይባላል እኛ ሀገር። አይ መሽሩም አለ በዚህ ድራጎኖ ይመጣልና ኪሉን ኮሰርከው ሌላ
ደህና እኔ ልሁን ደህና አምላክ ይስጠኝ ጤና ገንዘብማ ንብረትማ ገንዘብማ ንብረትማ ከቶ ምን ሊጠቅመኝ ከሌለሁኝማ ልሁን ደህና ደህና ልሁን ደህና ደህና